በዛሬው ቪዲዮ ምድራችንን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በማካለል በሰዎች ዘንድ ግርምትና አድናቆትን የጫሩ ብሎም መዳፍን ከመዳፍ አገናኝቶ ያስጨበጨቡ ለማመን የሚከብዱ የቤት አይነቶችና አሰራሮችን የምንቃኝ ይሆናል። ሰላም ጤና ይስጥልኝ ውድ ሀገሬ ልጆች፣ ይህ አጂብ ነው። ወደ ፕሮግራማችን ከማለፋችን በፊት ለዚህ ቤተሰብ አዲስ ሆናችሁ ካላችሁ ቤተሰቡን ሰብስክራይብ በማድረግ በየሳምንቱ የሚቀርቡትን አስገራሚ፣ አስደናቂ እንዲሁም ለማመን የሚከብዱ እውነታዎችን እንዲሁም መረጃዎችን ከዓለም ዙሪያ እንድትከታተሉ ጋብዛለሁ። አንደኛ፣ የዓለማችን ቀጭኗ ቤት። ይህ የምትመለከቱት መስኮት አይደለም፣ የመኖሪያ ቤት ነው። የሚገኘው በፖላንድ ሀገረ ግዛት ውስጥ ሲሆን የቤቱ መጠሪያ ካሬት ይባላል። ቤቱ በጎዳና ላይ የተሰራ ሲሆን ወደ ጎን ስፋቱ 48 ኢንች የሆነ በሁለት ህንፃዎች መካከል ያረፈ የዓለማችን ጠባቡ ቤት ነው። ብታምኑም ባታምኑም በዚህ ቲቪ የሚያህል ስፋት ባለው ቤት ውስጥ ማድቤት፣ መመገቢያ ክፍል፣ መጸዳጃ፣ መኝታና መታጠቢያ ክፍሎችን አካቶ አብቃቅቶ ይዟል። ሌላኛው የዚህ ቤት አስገራሚ ጉድ ቤቱ በነጭ ዕቃዎች ግብአት የተሰራ ሲሆን ያም በአካባቢው ዘንድ ጎላ ብሎ እንዲታይ አድርጎታል። ይህ ግሩም ቤት የተቆጠበ ስፋት ያለው በመሆኑ ቀደም ብዬ የጠቀስኳቸውን የክፍል ዝርዝሮች ለማካተት ቁመቱን ረዘም አድርጎ መስራት ምርጫ ሳይሆን ግዴታ ነው። ለዚህም ሲባል ቤቱ መወጣጫ ደረጃ የተበጀለት ሲሆን ከክፍል ወደ ክፍል ለመዘዋወር መሰላል መሰል መወጣጫውን መጠቀም ግድ ይላል። የዚህ አስገራሚ ቤት አርኪቴክት የሆነው ጃኮብ የሚባል ሲሆን በ2012 እንደ አውሮፓውያን አቆጣጠር ይህ ቤት ከዲዛይንነት አልፎ ወደ መሬት ሊያወርደው ችሏል። ከኦክቶበር 2012 ጀምሮ ለጎብኚዎች ክፍት እንደተደረገ የሚነገርለት ይህ ድንቅ ቤት ለመክፈል ዝግጁ ለሆነ ሰው በጣም አጭር ለተባለ ጊዜ ቤቱን ተከራይቶ በቤቱ ውስጥ ያለውን ተሞክሮ ማጣጣም ይችላል። አርኪቴክትና ዲዛይነር ጃኩ እጆችህ ይባረኩ እያለን ወደ ቀጣዩ ትንግርታዊ ቤት እናልፋለን። ሁለተኛ፣ የተገለበጠው ቤት። ይህ ቤት የሚገኘው በሰሜን ፖላንድ ዚምባክ በምትባል ገጠር ውስጥ ሲሆን በሚገርም ሁኔታ ይህ ቤት በሚስበው የቱሪስት ጎርፍ አካባቢውን መርካቶ አስመስሎታል። በሀገራችን አጠራር አሞራ ክንፍ ተብሎ በሚጠራው የቤት አሰራር ዲዛይን የተሰራው ይህ ትንግርታዊ ቤት አንድ መኖሪያ ቤት ከነ ሙሉ ዕቃው ቢገለበጥ ምን ይመስላል የሚለውን ቁልጭ አድርጎ የሚያሳይ ነው። በእውነታው ቤቱ ተገልብጦ ሳይሆን የተገለበጠ እንዲመስል የተጠበቡበት ሲሆን ከአንገታችን ቀና ብለን የምናየው ጣራ መሬት ነክሶ ውሃ ልኩ ደግሞ ወደ ሰማይ አጋጦ በጀርባው የተንጋለለ ይመስላል። ምን ይሄ ብቻ! በቤቱ ውስጥ ያሉ ዕቃዎች ቤቱን ተከትለው አብረው የተገለበጡ ሲሆን በወለል ላይ የሚቀመጡ ዕቃዎች ከኮርኒሱ ላይ ተጣብቀው የኮርኒስ ጌጥ መስለዋል። ይህ ትንግርታዊ ቤት እንደሚታየው ከቤትነት ባለፈ ፖለቲካዊ ሐሳብ የሚሰነዝር ቤት ሲሆን ያም የፖላንድን የኮሚኒስት አገዛዝ የሚያመላክት አርማ ተደርጎ ይወሰዳል። የቤቱ ዲዛይነር የሆነው ዳንኤል ዚፒውስኪ የኮሚኒስት አገዛዝ ፖላንድን እንደዚህ ቤት ገልብጧት ነበር የሚል ሐሳብ ላይ ተመስርቶ ነው ይህንን ቤት በ2007 ገንብቶ የጨረሰው። ሶስተኛ፣ የፕሌኑ ቤት። አንዳንድ ሰዎች በሕይወታቸው በፕሌን ውስጥ ራሳቸውን ሳያዩ ወደ ማይቀረው ይሄዳሉ። ወይንም ደግሞ ፕሌን ውስጥ የመግባት ዕድል ያገኙ ሰዎች ውስጡ ባለው እንክብካቤና ምቾት ሳቢያ ዕድሜ ልካቸውን በፕሌን ውስጥ ማሳለፍን ይመኛሉ። ይህ ነገር ብሩስ ካምፕቤል ጋር አይሰራም። ብሩስ ማን ነው የሚለው ይቆይና የሰራውን ጉድ ልንገራችሁ። በሀገረ አሜሪካ ኦሪጎን ግዛት የፖርትላንድ ነዋሪ የሆነው ብሩስ እንደ አውሮፓውያን አቆጣጠር በ1999 የገዛውን ቦይንግ 727 አውሮፕላን እድሳት አድርጎለት የመኖሪያ ቤቱ አድርጎታል። እንጨት ለግንባታነት ሲውል እንደ ማየት የሚያናደድ ነገር የለም የሚለው ብሩስ ቦይንግ 727ን የመኖሪያ ቤቱ ለማድረግ 220,000 የአሜሪካ ዶላር ፈጅቶበታል። ብሩስ ከነፍሱ በላይ የሚሳሳለትን ይህን ትንግርታዊ ቤት እንግዶች ሲቀበልበት ቤቱ እንዳይቆሽሽ በሚል ለእንግዶቹ ካልሲና ሸበጥ ያዘጋጃል። ቤቱ መመገቢያ ክፍል፣ ሳሎን፣ መኝታና መጸዳጃ ያካተተ ሁለገብ ቤት ሲሆን በተጨማሪም የራሱ የሆነ የሳይበር ወይም የኢንተርኔት ቢሮ አለው። ብሩስ እንደሚለው ከሆነ ከዚህ ቤት በተጨማሪ ከዚህ ተለቅ ያለውና በጃፓን ሚያዛኪ የሚገኘው ቦይንግ 747ን የመግዛት ዕቅድ እንዳለው ተናግሯል። አራተኛ፣ የውሃ ታንከሩ ቤት። ይህኛው ቤት ደግሞ የሚገኘው በቤልጂየም ሀገር ሲሆን ይህ ቤት ከመሆኑ በፊት የአካባቢው ነዋሪ የውሃ ዋስትናውን የሚያረጋግጥበት የውሃ ማጠራቀሚያ ማማ ነበር። ቀደም ሲል ቤቱ የተሰራው በቀይ ሸክላ ድንጋይ ሲሆን ጊዜውም ከ1938 እስከ 1941 እንደነበር ይነገራል።
ይህ የውሃ ማጠራቀሚያ ማማ ሰፊ እድሳትና ተጨማሪ ግንባታዎች ታክሎበት የመኖሪያ ቤት የተደረገ ሲሆን አሁን ላይ 2 የመኪና ማቆሚያ ጋራዥ፣ 2 መኝታ ክፍል፣ ማድ ቤት እንዲሁም ሰፊ የሆነ ሳሎን ሊኖረው ችሏል። በተጨማሪ ከጣራው ላይ ከተማዋን ሊያሳይ የሚችል በረንዳ አብሮት ተካቶለታል። ከክፍል ወደ ክፍል ለመዘዋወር ጠመዝማዛ ደረጃ የተበጀለት ሲሆን ግንባታው አድካሚ ቢሆንም ውጤቱ ግን ያማረ ሊሆን ችሏል። ቤቱ የኋላኛውን ዘመን አሰራርና የዚህኛውን ዘመን ጥበብ ያጣመረ በመሆኑ ከዛው ከቤልጂየምም ሆነ ከሀገር ውጭ ቤቱን ብለው የሚመጡ ብዙ ጎብኚዎች እንዳሉት ይነገራል። 5ኛ የመስታወቱ ቤት። ይህ የምትመለከቱት ቤት በጃፓን ሀገር ቶኪዮ ከተማ የተገነባ ሲሆን ሕዝቤን እያወዛገበ ያለ ድንቅ ቤት ነው። ቤቱን ከመደበኛ ቤቶች ለየት እንዲል ያደረገው ዋና ዋና ምክንያቶች ያሉ ሲሆን አንደኛው የቤቱ እያንዳንዱ ጣራና ግድግዳ የተሰራው ከመስታወት መሆኑ ነው። ይህ የመስታወት ቤት ለእይታ ድንቅ ሆኖ ይታይ እንጂ የግል ተግባራትን ለመተግበር የማይታሰብ ነው። እንደምታዩት መንገደኛም ሆነ ጎረቤት በቤቱ ውስጥ የሚከናወነውን እያንዳንዱን ነገር ግልጽ አድርጎ ያሳያል። ይህም ስለሆነ ቤቱ ከመጎብኘት ያለፈ ዕጣ ፈንታ ይኖረዋል ብዬ አልገምትም። ሁለተኛ ቤቱን ለየት የሚያደርገው ነገር ደግሞ የቤቱ አሰራር ዲዛይን ሲሆን የቤቱ ክፍሎች አደራደር የዛፎችን ቅርንጫፍ አበቃቀል መሰረት ያደረገ በመሆኑ ነው። ይህ ቤት ሲሰራ ዋና መነሻው ዛፍ ላይ ሲኖር ያለውን ተሞክሮ ምን ይመስላል የሚለውን ሐሳብ ይዞ የተነሳ ሲሆን የዛፍ ላይ ኑሮን በተገቢው ሁኔታ ያሳያል ብዬ አላምንም። የሆነው ሆኖ ከመስታወት ብቻ መሰራቱ ብቻውን ራሱ የሚያስገርምና አጂብ የሚያሰኝ ነው። እሺ ዶቼ ለዛሬ ያዘጋጀሁላችሁ መሰናዶ በዚሁ አበቃው። መቼም ምድር ላይ ብዙ ያልተሰማ ነገር አለና እኔም ለእናንተ የተመረጠውን ይዤላችሁ አቀርባለሁ። ከእናንተ የሚጠበቀው ይህንን ቪዲዮ ላይክ ማድረግ እንዲሁም ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ ነው። እንዲሁም ደግሞ ይህንን ቪዲዮ ለወዳጅ ዘመዶ ሼር ካደረጉ ለእኛ ትልቅ ትብብር ነው። ከቀጣይ አስገራሚና አስደናቂ ፕሮግራም ጋር ተመልሰን እስከምንገናኝ ድረስ ፒስ